What's up everybody? ዛሬ ደግሞ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። የሚከፍል አፕሊኬሽን ነው። በጌም እና በኢንቪቴሽን የሚከፍል አፕሊኬሽን ነው። እዚህ ጋር ቀጥታ ዋሌቴ ላይ እንደምትመለከቱት 20,000 ፖይንት ሰጥቶኛል። ያ ማለት $2 ነው። በሁለት ሰው $2 ሰጥቶኛል ማለት ነው። ይህ አፕሊኬሽን በአንድ ሰው $1 የሚከፍል አፕሊኬሽን ነው። እንደምንመለከተው እዚህ ጋር እንግባና ስንት ሰው ነው የጋበዝኩት? 3 ሰው ጋብዣለሁኝ። ሁለቱን ሰጥቶኛል 10,000 ፖይንት ሰጥቶኛል። ያ ማለት $2 ሰጥቶኛል ማለት ነው። ለአንድ ሰው $1 ለአንድ ሰው $1 አንዱ ፕሮሰሲንግ ላይ ነው ማለት ነው። በዚህ ቪዲዮ ሙሉ አሰራሩና እንዴት ኢንቫይት ማድረግ እንዳለብን እንዴት ቬሪፋይ ማድረግ እንዳለብን እያንዳንዱን ዲቴል እናያቸዋለን ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። መጨረሻ ላይ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ቀጥታ ሙሉ ስቴፕ ላይ እንገባለን። እሺ አሁን ቀጥታ ወደ ስቴፓችን እንገባለን። ከዛ በፊት ግን ምነግራችሁ ነገር ከፕሌይ ስቶር አፕሊኬሽኑን ስለማታገኙት ሊንኩን ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ሊንኩን ነክታችሁትም ቀጥታ ዳይሬክት ስትሄዱ ኢንስታል የሚለውን ነገር አያመጣላችሁም። ለዛ መፍትሄው ደግሞ ምንድነው? ቪፒኤን ታወርዳላችሁ ማለት ነው። ቪፒኤን ሱፐር አንሊሚትድ ፕሮክሲ የሚለውን ሰርች ስታደርጉት ይህኛውን አፕሊኬሽን ያመጣላችኋል ማለት ነው። ልክ እሱን ከነካችሁት በኋላ ኢንስታል ታደርጉታላችሁ። ኢንስታል አድርጋችሁ መጀመሪያ ቪፒኤኑን ኮኔክት ካደረጋችሁ ኦፕን አድርጋችሁት ኮኔክት ካደረጋችሁት በኋላ ነው ሊንኩን ነክታችሁ ቀጥታ ወደ ፕሌይ ስቶር የሚወስዳችሁ። ከዛ በኋላ ኢንስታል የሚለውን ኦፕሽን ያመጣላችኋል። እንደዚህ ሲመጣላችሁ እዚህ ጋር ቀስት ምልክት ማድረግላችሁ ሎኬሽን የሚለው አለ። ሎኬሽን ላይ እኔ ጀርመን ያደረኩት እናንተ የተመቻችሁን ማድረግ ትችላላችሁ። እንደዚህ ካረጋችሁ በኋላ ኮኔክት ታደርጉታላችሁ ማለት ነው። በዚህ መሰረት ኮኔክት ይሆንላችኋል። ልክ ኮኔክት ሲሆንላችሁ ቀጥታ የት ነው የምትሄዱት? እዛ ሊንኩ ጋር ማለት ነው። ሊንኩ ጋር ትሄዳላችሁ። ሊንኩ ጋር ስትነኩት ሊንኩን ከነካችሁት በኋላ በዚህ መሰረት ሲያመጣላችሁ እዚህ ጋር ያለችዋን ዳውንሎድ ነው የሚለውን ትነኩታላችሁ ማለት ነው። ከዛ እዚህ ጋር ፕሌይ ስቶር የሚለውን ሲያመጣላችሁ ትነኩታላችሁ ማለት ነው። ፕሌይ ስቶሩን ከዛ እንደዚህ ኢንስታል ሚል ሲያመጣላችሁ እንትኑን ካልተጠቀማችሁት ቪፒኤኑን ካልተጠቀማችሁት እንዲህ ኢንስታል የምትለዋ ነገር አይመጣም። ቪፒኤኑ አስፈላጊ ለዚህ ነው ማለት ነው። ኢንስታል ታደርጉታላችሁ ማለት ነው። እስኪ ወርድ እንጠብቅ። ኦኬ አሁን አፕሊኬሽኑ ወርዷል። ከወረደ በኋላ ምንድነው የምታደርጉት? ትሄዱና ድጋሚ ቪፒኤኑን ኦፍ ታደርጉታላችሁ ማለት ዲስኮኔክት ታደርጉታላችሁ። ምክንያቱም አይከፍትላችሁም ዲስኮኔክት ካላረጋችሁት ማለት ነው። ሄዳችሁ መጀመሪያ ከወረደ በኋላ ዲስኮኔክት ታደርጉታላችሁ። በዚህ መሰረት ዲስኮኔክት አድርገነዋል ማለት ነው። ከዛ ቀጥታ ትሄዱና አፕሊኬሽኑን ኦፕን ታደርጉታላችሁ ማለት ነው። ኦፕን ካደረጋችሁት በኋላ እንጠብቀው። ልክ ሲከፍትላችሁ ሎኬሽን ነው ኦንሊ ታይምስ ትሉታላችሁ። የፈለጋችሁትን ማለት ትችላላችሁ። ከዛ እዚህ ጋር ነው ዋናው ነገር ስታርት ማለት የለባችሁም። ጎግል ምልክቷን ይችኛዋን የጎግል ምልክቷን ትነኩታላችሁ ማለት ነው። ከዛ የእናንተን ጎግል ያስመርጣችኋል። የእናንተን ጎግል ሲያስመርጣችሁ የእናንተ የምትፈልጉትን ጎግል ትነኩታላችሁ ማለት ነው። ከዛ እዚህ ጋር ሲከፍትላችሁ ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል፣ ያ ማለት ወንድና ሴት መምረጥ ነው ማለት ነው። ትመርጡትና ለምሳሌ በሴት ነው አሁን የምከፍተው በራሴ ስለከፈትኩኝ አሁን ለእናንተ ለማሳየት አዲስ አካውንት ነው እየከፈትኩ ያለሁት ማለት ነው። እዚህ ጋር አያም ውመን ትላላችሁ ማለት ነው። እዚህ ጋር ሴት ከሆናችሁ አያም ኤ ውመን የሚለውን ትነኩታላችሁ። ከዛ ኮምፕሌት የሚለውን ስትነኩት ይከፍትላችኋል። በዚህ መሰረት ይከፍትላችኋል። ዳይሬክት ስትገቡ የጌም ቦታውን ይከፍትላችኋል። እዚህ ጋር እንደምታውቁት ጌሞች አሉ ማለት ነው። ይሄ ኖርማሊ ስልኮች ላይ ያሉ ጌሞች ያመጣላችኋል።
እዚህ ጋር ጌም ስትጫወቱ እስከ $1 ድረስ ይሰጣችኋል ነው የሚለው። እናንተ ይህን ጌም በመደርደር ምናምን ጌም እየተጫወታችሁ ዶላር ሜክ ማድረግ ትችላላችሁ ማለት ነው። ወደ ኔክስት ቪዲዮ ስንሄድ እዚች ጋር ቀስት ማድረግላችሁ የድመት ምልክት ሚጋ ትሄዳላችሁ ማለት ነው። እዛ ጋር ስትሄዱ እንደዚህ ዋሌታችሁን ይከፍትላችኋል። ኔክስት የሚሆነው እዚች ጋር ቬሪፋይ ማድረግ ነው። ቬሪፋይ ካላደረጋችሁ ስራውን መስራት አትችሉም ማለት ነው። ሶ ወደ ቬሪፊኬሽን እንሄዳለን። ለአንዳንዶቻችሁ እንዲህ ስታንሸራቱት ከታች ቬሪፋይ የሚል ያመጣል። ካልሆነ ደግሞ እዚህ ጋር ቀስት ማሳያችሁ ቦታ ስትነኩት በዚህ መሰረት ያመጣላችኋል። እንዲህ ሲያመጣላችሁ ድጋሚ ከላይ የእርሳስ ምልክት ይሄኛውን ትነኩታላችሁ። ልክ ይሄኛውን ስትነኩት በዚህ መሰረት ሲያመጣላችሁ ከታቻውን ኖት ቬሪፋይድ ይላል። እናንተ ቬሪፋይ ካላረጋችሁ ኖት ቬሪፋይድ ይላችኋል። ቬሪፋይ ሲሆን ደግሞ ቬሪፋይድ ይላችኋል ማለት ነው። ሶ እዚች ጋር ያለችዋን ቬሪፋይ የሚለውን ትነኩታላችሁ። ከዛ ሰው አለ ወደዚህ በሉ አፋችሁን ክፈቱ የሚል አለ። እሱን ስታደርጉ ቬሪፋይ ያደርግላችኋል ማለት ነው። ሶ ቬሪፋይ ታደርጋላችሁ በዚህ መሰረት ማለት ነው። ሶ እኔ አሁን ለእናንተ እያሳየው ስለሆነ ቬሪፋይ ማድረግ አልችልም። እንመለሳለን። ከዛ በኋላ ኔክስት የሚሆነው ቬሪፋይ ካደረግን በኋላ እንዴት ነው ምንሰራው ወደሚለው እንገባለን። እዚች ጋር ኢንቫይት የሚለውን ትነኩታላችሁ። ኢንቫይት የሚለውን ስትነኩት እዚህ ጋር እንደምትመለከቱት አንድ ሰው ኢንቫይት ስታደርጉ 10,000 ቢንስ ይሰጣችኋል ይላል። 10,000 ዳይመንድ ማለት ነው። ያን ነው ዊዝድሮ የምታደርጉት። ሶ ይሄኛው አዲስ አካውንት ስለሆነ እዚህ ጋር የመጀመሪያው ያሳያችሁ ላይ አይታችሁታል 10,000 ቢንስ ሲሰጠኝ ማለት ነው። እና አንድ ሰው ኢንቫይት ስታደርጉ እስከ 10,000 ቢንስ ይሰጣችኋል። ያ ማለት 100,000 በ10 ሰው $10 ሚኒመም ዊዝድሮዋል $10 ነው ማለት ነው። ሶ እንደዚህ በማድረግ ጌም በመጫወትና ሰዎችን ኢንቫይት በማድረግ ገንዘባችሁን ሜክ ማድረግ ትችላላችሁ። መልካም ቀን ይሁንላችሁ። ባይ